ውድ ኢንተሌክቹዋል ሚዲያ ቤተሰቦች እንዴት ዋላችሁ? ሰላም ናችሁ? መልካም። በዛሬው የአካውንቲንግ ኢኩዌሽን ነው ዛሬ ልንማር የምንችለው። ዋት ኢዝ አካውንቲንግ ኢኩዌሽን? አካውንቲንግ በአማርኛ ሲተረጎም አካውንቲንግ ስሌት፣ አካውንቲንግ እንዴት ይሰላል? ባለፈው ሳምንት አካውንቲንግ ምን እንደሆነ ተምረናል። ዛሬ ግን አካውንቲንግ ኢኩዌሽን ምንድን ነው? አን አካውንቲንግ ኢኩዌሽን shows the relationship between asset, liability and owner equity. When an accounting equation formula that can be described when asset which is equal to liability plus owner equity. ስለዚህ አካውንቲንግ ስሌት ምንድነው ስንል አካውንቲንግ ስሌት የንብረት የዕዳና የባለቤት ድርሻ መካከል ያለውን ግንኙነት የሚያመላክት ነው። አሴት ማለት ንብረት ነው። ሊያቢሊቲ ማለት ዕዳ ነው። ኦነር ኢኩዊቲ ሚንስ የባለቤትነት ድርሻ። ስለዚህ ንብረታችን አለን ብለን የምናስበው ዕዳችን ሲደመር የባለቤትነት ድርሻችን ተደምሮ እኩል የሚመጣ ከሆነ ይሄን አካውንቲንግ ኢኩዌሽን ወይም የአካውንቲንግ ስሌት እንለዋለን። ፎርሙላው ምንድነው? ንብረት which is equal to ንብረት እኩል ነው ዕዳ ሲደመር የባለቤትነት ድርሻ ይሆናል ማለት ነው። ስለዚህ አሴት ኢኩዌሽን 3 ኮምፖነንቶችን ኮንሲደር ያደርጋል። 3 ክፍሎችን ያካትታል። የአካውንቲንግ ኢኩዌሽን የመጀመሪያው አሴት ነው፣ ንብረቶች ነው። ለምሳሌ ካሽ ሊሆን ይችላል፣ ጥሬ ገንዘብ፣ ቢልዲንግ፣ ኢኩዊፕመንት። ሁለተኛው ዕዳዎች ናቸው፣ ሎንስ፣ የብድር አገልግሎት፣ አካውንት ፔብል የምንከፍላቸው። ሌላኛው ኦነርስ ኢኩዊቲ ሚንስ የባለቤትነት ድርሻ ነው። ኦነርስ ክሌም አፍተር ፔይንግ ሊያቢሊቲ ዕዳችን ከከፈልን በኋላ ሊኖረን የሚችል ሀብት ማለት ነው። ዕዳችን ከከፈልን በኋላ ሊኖረን የሚችል ሀብት ነው። ይህን ምን እንለዋለን? ይህን ኦነርስ ኢኩዊቲ እንለዋለን። ኦነርስ ኢኩዊቲ ወራስ ለምሳሌ ኤግዛምፕል ኢፍ አሴት which is equal to 50,000 and liability which is equal to 20,000 ኦነርስ ኢኩዊቲ which is equal to 30,000። ለምሳሌ አንድ ሰው ንብረቱ 50,000 ብር ነው ሲባል ዕዳ 20,000 ብር ሊኖርበት ይችላል። ነገር ግን የባለቤትነት ድርሻ ከአክሲዮን ይችላል፣ ከትርፍ ክፍል ሊሆን ይችላል። ያገኘው የባለቤትነት መብቱ የተጠበቀው ኦነርስ ኢኩዊቲ 30,000 ካለው፣ ስለዚህ አሴት ኢኩዌሽን ወይም አካውንቲንግ ኢኩዌሽን ማለት ንብረቱ እኩል ነው ዕዳው ሲደመር የባለቤትነት ድርሻው። ያ ማለት አሴቱ 50,000 ነው። 50,000 የዕዳውና የባለቤትነት ድርሻው ተደምሮ የሚመጣ ሀብት ነው። ለምሳሌ አሁን ይሄ አሴቱ እዚህ ጋር 50,000 ነው። አሴት which is equal to liability plus owner equity ነው። ስለዚህ ሊያቢሊቲው 20,000 ስንደምርበት ኦነር ኢኩዊቲ 20,000። ያ ማለት ንብረት እኩል ነው 50,000 ነው፣ ዕዳው 20,000 ነው፣ የባለቤትነት ድርሻው 30,000 ነው። ስለዚህ ዕዳው ሲደመር 30,000 ስንት ይሆናል? 50,000። ያ ማለት አንድ ሰው ንብረት አለው የሚባል ንብረት የሚለው በብድር ሊሆን ይችላል፣ የራሱ የባለቤትነት ድርሻው ያለው ሊሆን ይችላል። አጠቃላይ ንብረት እንለዋለን። ነገር ግን ኦነርስ ኢኩዊቲ ወይም የባለቤትነት ድርሻ ማለት አጠቃላይ ካለን ንብረት ወይም ሀብት መካከል ዕዳችን ከፍለን ቀሪው ገንዘብ ይሄ ኦነርስ ኢኩዊቲ ወይም የባለቤትነት ድርሻ እንለዋለን ማለት ነው። የባለቤትነት ድርሻ እንለዋለን። ስለዚህ ኢኩዌሽኑ አካውንቲንግ ኢኩዌሽኑ ሊስፋፋ ይችላል። ኤክስፓንድድ ኢኩዌሽን ለምሳሌ አሴቱ አለ። አሴታችን ማለት ዕዳችን ሊያቢሊቲ ፕላስ ኦነር ኢኩዊቲ ፕላስ ረቨኒ፣ የምናገኘው ረቨኒ ማይነስ ኤክስፔንስ ማይነስ ድሮይንግ ኦር ዲቪደንድ ሊሆን ይችላል። ለምሳሌ ምን ሊሆን ይችላል? ረቨኒ አንድ ሰው ኢንቨስት ያደርግና ኢንቨስት ያደረገው ረቨኒ ያለ ገቢ ወይም ሰርቪስ አገልግሎት ሰጥቶ ገቢ ሊያገኝ ይችላል። ሰርቪስ በመስጠት ይህን ሰርቪስ ለማድረግ ወጪ ሊያወጣ ይችላል። እነዚህን ኤክስፔንስ እንላቸዋለን። ሌላኛው ድሮይንግ እንለዋቸዋለን። ወጪዎች ናቸው። ድሮ የምናደርገው ካለን ካፒታል ወጪ የምናደርገው ወይም አክሲዮን ቢኖርና አክሲዮን ኢንቨስት ለማድረግ መጀመሪያ ኤክስፔንስ ወጪ አለ፣ ከዛ ገቢ አለ። ነገር ግን ከገቢው መካከል ደግሞ ለባለ አክሲዮኖቹ ዲቪደንድ ብንከፍል ይህም በሙሉ አሴት ነው። አሴት ያ ማለት ንብረት እኩል ነው ዕዳ ሲደመር የባለቤትነት ካፒታል ሲደመር ገቢ ሲቀነስ ወጪ ሲቀነስ የባለቤት ወጪ። ለፐርሰናል ለራሳችን ለግላችን ልንጠቀም የምንችላቸው ወጪዎች እነዚህ ምን እንላቸዋለን? ኤክስፓንድድ ኢኩዌሽን። ስለዚህ ይህን አካውንት ኢኩዌሽናችን አሴት which is equal to liability plus owner equity ከሆነው ውጭ ኤክስፓንድ ስናደርገውም ገቢያችንም ወጫችንም የግላችን የባለቤቱ ወጪ ሊያደርገው የሚችለው ወጪንም እነዚህም በሙሉ የያዘ ሊሆን ይችላል። አካውንቲንግ ኢኩዌሽን ምንድነው አስፈላጊ? what is the need of or the importance for the essential of accounting equation? አካውንቲንግ ኢኩዌሽን የራሱ የሆነ ጥቅም አለው።
ኢንሸርስ ባላንስ ኤንድ ሪከርድ። ስለዚህ በመዝገብ ውስጥ ሚዛንን ያረጋግጣል። ሚዛኑን ባላንሱን ያረጋግጣል። ሄልፕ ዲቴክት ኤረርስ ስህተቶችን ለማወቅ ይረዳናል። ስለዚህ አን አካውንቲንግ ኢኩዌሽን ዛት ዩዝድ ቱ ዲቴክት ኤረርስ ሄልፕስ ኦር ዲቴክት ኤረርስ ስህተቶችን ለማረም ለማወቅ ይረዳናል። ፋውንዴሽን ኦፍ ፋይናንሻል ስቴትመንት። ስለዚህ አካውንቲንግ ኢኩዌሽን ፋውንዴሽን ኦፍ ፋይናንሻል ስቴትመንት መሰረት ነው ለፋይናንስ መገለጫ። እነዚህ ፋይናንሻል ስቴትመንት የሚባሉት ባላንስ ሺት ሊሆን ይችላል። ያ ማለት አሴት ውስጥ ኳልቱ ሊያቢሊቲ ፕላስ ኦነር ኢኩዊቲ የሁለቱ ድምር ፋይናንሻል ፖዚሽናችን እኩል ሊሆን ይችላል። ሌላኛው ኢንካም ስቴትመንት ሊሆን ይችላል። ኢንካም ስቴትመንት ሚን ዘ ዲፈረንስ ቢትዊን ረቨኒ ኤንድ ኤክስፔንስ። ይሄ ማለት ገቢያችንና ወጫችን ልዩነቱን ይህን ኢንካም ስቴትመንት እንሰራበታል። ሌላኛው ኢኩዊቲ ሪቴንድ ኤርኒንግ ዘ ቼንጅ ኦፍ ኢኩዊቲ ሪቴንድ ኤርኒንግ የባለቤትን ድርሻችን ምን ያክል ለውጥ አለው፣ ጨምሯል፣ ቀንሷል የሚለውን የምናሰላበት ነው። ሌላኛው ፋውንዴሽን ኦፍ ፋይናንሻል ስቴትመንት መካከል ካሽ ፍሎ ነው። ስለዚህ ምን ያክል ካሽ ሪሲፕት ተቀብለናል፣ ምን ያክል ካሽ ከፍለናል የሚለውን ሁሉ የምናሰላበት ሂደት ይሄ ፋይናንሻል ስቴትመንት ነው። ስለዚህ አካውንቲንግ ኢኩዌሽን ዛት ካን ቢ ዩዝድ ኦን ኢንሹርስ ባላንስ ኤንድ ሪከርድ። ስለዚህ በመዝገብ ውስጥ የሚገኝ ሚዛንን የሚያረጋግጥ መዝገቡ ትክክለኛ ነው የሚለውን ኢንሃንስ ያደርግልናል፣ ኢንሹር ያደርግልናል። ሁለተኛው ሄልፕስ ዲቴክትድ ኤረርስ። ስለዚህ ስህተቶችን ሪከርድ ስናደርግ ተሳስተናል ወይ ስንመዘግብ፣ ስለዚህ ባላንስ ስንሰራ ስንደመር ተሳስተናል ወይ የሚለውን ሁሉ ለመለየት ያገለግላል። ሌላኛው ፋውንዴሽን ኦፍ ፋይናንሻል ስቴትመንት። ስለዚህ ፋይናንሻል ስቴትመንቶች እነዚህ አራት ታይፕ ኦፍ ፋይናንሻል ስቴትመንት አለ። ፋይናንሻል ፖዚሽን ኦር ባላንስ ሺት የሚባል አለ። ፋይናንሻል ኢንካም ስቴትመንት የሚባል አለ። ሪቴንድ ኤርኒንግ ኦር ዘ ቼንጅ ኦፍ ኢኩዊቲ ስቴትመንት አለ። ካሽ ፍሎ ስቴትመንት አለ። ካሽ ፍሎ ስቴትመንት። ስለዚህ ካሽ ፍሎ ስቴትመንት አለ። እነዚህም ሁሉ ያሳየናል ማለት ነው አካውንቲንግ ኢኩዌሽን። አካውንቲንግ ኢኩዌሽን ኪፕስ ባላንስ ነው። ጀነራሊ አን አካውንቲንግ ኢኩዌሽን ኪፕስ ባላንስ። አካውንቲንግ ስሌት ሚዛንን ነው የሚያረጋግጠው። ባላንሱ ያ ማለት በአሴቱና በሊያቢሊቲ እና በንብረት የባለቤትነት ድርሻችን ውስጥ አሴት ውጅት ኢኳል ቱ ሊያቢሊቲ ፕላስ ኦነር ኢኩዊቲ ንብረት እኩል ነው ዕዳ ሲደመር የባለቤትነት ድርሻ የሚለውን አጠቃላይ የምናረጋግጥበት ሂደት ምን እንለዋለን? ይሄን አካውንቲንግ ኢኩዌሽን እንለዋለን። አካውንቲንግ ኢኩዌሽን አሴት ውጅት ኢኳል ቱ ሊያቢሊቲ ፕላስ ኦነር ኢኩዊቲ ነው። በት ዜር ኦርደር ዳዝ ኖት ቢ ቼንጅድ። አሴት እኩል ነው ሊያቢሊቲ ፕላስ ኦነር ኢኩዊቲ ነው። ነገር ግን ኦነር ኢኩዊቲ ፕላስ ሊያቢሊቲ አይሆንም። ቢኮዝ ሰምዋን ሃዝ ኢትስ ኦን ኦነርስ ኢኩዊቲ ቢፎር ፔይንግ ሊያቢሊቲ ዛት ሚንስ ሊያቢሊቲ ኢዝ ሞር ፕሪፈሬንሻል ፎር ዜር ኦነርስ። ስለዚህ ሊያቢሊቲ መጀመሪያ ብር አለን ንብረታችን የሚታወቀው እዳችንን ከፍለን ነው የባለቤትን ድርሻችን ልናውቅ የምንችል። ስለዚህ መጀመሪያ እዳ መክፈል አለ። አንድ ሰው ይህን ያክል ንብረት አለው ሲባል እዳው ሲደመር ያለው የባለቤትነት ድርሻው ከሆነ ስለዚህ ቅድሚያ እዳውን ሲከፍል ነው የራሱ የሆነ የባለቤትነት ድርሻውን ወኪሉ ሊያውቅ የሚችለው። አሴት ዊዝ ኢኳል ቱ ሊያቢሊቲ ፕላስ ኦነር ኢኩዊቲ ብለን የአካውንቲንግ ኢኩዌሽንን ዲተርማይን እናደርጋለን። ስለዚህ አካውንቲንግ ኢኩዌሽን ማለት ንብረታችን ሲደመር እዳ ሲደመር የባለቤትነት ድርሻችን የምናውቅበት አንዱ የአካውንቲንግ ሲስተም ነው። ለምሳሌ በማትስ ኳድራቲክ ኢኩዌሽን እንደሚባለው በአካውንቲንግ ውስጥ አካውንቲንግ ኢኩዌሽን የሚባለው አንዱ ሜትር ነው። ይህም ማለት ንብረታችን እኩል ነው ዕዳ ሲደመር የባለቤትነት ድርሻችንን የሚያሰላን ሂደት። በዚህ ውስጥ የተለያዩ ፋይናንሻል ስቴትመንቶች አሉ። ባላንስ ሺት አለ፣ ኢንካም ስቴትመንት አለ፣ ካሽ ፍሎ አለ፣ ቼንጅ ኦፍ ኢኩዊቲ አለ። እነዚህ ሁሉ የምናሰላበት ሂደት አካውንቲንግ ኢኩዌሽን እንላለን። ስለዚህ ፋይናንሻል ስቴትመንትስ ማለት ነው፣ ባላንስ ሺት እንዴት ይሰራል፣ ኢንካም ስቴትመንት ምንድን ነው፣ ካሽ ፍሎ ምንድን ነው፣ ቼንጅ ኦፍ ሪቴንድ ኤርኒንግ ኦር ኢኩዊቲ ምንድን ነው የሚለውን በሚቀጥለው ምዕራፋችን መማማር ይሆናል። ውድ የኢንተሌክቹዋል ሚዲያ ቤተሰቦች ጊዜ ሰጣችሁ ስላዳመጣችሁ ስለተከታተሉ እጅግ እናመሰግናለን። ሚዲያው ያድግ ዘንድ እናንተም የዚህ እውቀት ተካፋይ ትሆኑ ዘንድ ሚዲያችን ሰብስክራይብ በማድረግ እንድታግዙን ከወዲሁ ለማሳሰብ እንወዳለን። እናመሰግናለን። መልካም ቆይታ